የሙልጌታ ከበደ አስፕሪን እዚህ የሽኝ ፕሮግራም የሚዘጋጅበት ቦታ ላይ ስለደረሰ አትሌት ከመቀመጫችን ተነስተን እንድንቀበለው በአክብሮት ጠይቃቸዋለሁ። ሌላው አብሮ የተጫወተው ደሳለኝ ጀምሮ አብሮ መልዕክት ያስተላልፍናል። ደሳለኝ በመጊዮርጊስ እኔ ብለን ማድረግ ምን ማለት ይቻላል? ስለ ሙሌ በእውነት በዚህ እድሜው ከአጠገባችን ሲለይ ህመሙ በጣም ከባድ ነው። ለጓደኞቹ፣ ለሁሉም ለቤተሰቦቹ መጽናናትን እመኛለሁ። እንግዲህ ነፍሱን በሰላም ትረፍልን። እንግዲህ ስለ ገብርኤል እንዳለው ስለ ሙልጌታ ተነግሮ የማያልቅ ታሪክ ያለው ልጅ ነው። እዚሁ በነገሰበት እዚህ የሸኘ ነው። በዚህ በተሰበረ ልብ ላይ ስለ ሙልጌታ ታሪኮች እና ገድሎች ለመናገር በጣም አጭር ነው። ምክንያቱም ሙልጌታ ራሱ አንድ መጽሐፍ ሳይሆን ብዙ መጽሐፎች ነው። እዚህ ሙሌ ለክለቡ ለአገሩ የለፋ ሰው ነው። ስለዚህ ፈጣሪ ነፍሱን በገነት ያኑርልን። አቶ ኢሳያስን እናመሰግናለን። ቀጣይ የአበባ ጉንጉን የሚያስቀምጡልን ደግሞ ሀዘናችንን ወደ ስክሪኑ መጥተን መግለጽ እንችላለን። ሀዘናችሁን ወደ ስክሪኑ ወጣችሁ መግለጽ እንችላላችሁ። ሙልጌታ ከበደ በጣም ጀግና ነበር። ሙልጌታ ከበደ ለሀገር ለኢትዮጵያ ነው፣ ለኛ ለቤተሰብ ብቻ አይደለም። ሙልጌታ ትሁት ነው። ሙልጌታ አዛኝ ነው። ማንም ለማንም ለተራበ የሚያበላ ሙልጌታ ከበደ አሁን እንደዚህ